ሰላም እንዴት ናችሁ? መምህሬ ክብርልኝ በሚለው ፕሮግራማችን እየቀጠልን ያለን አሁን ደግሞ ወደ አቶ በአምላኩ ቤት እንገኛለን። ተከተሉ ነው አላችሁ። እግዚአብሔር ይመስገን። እንዴት ዋላችሁ? ሰላም ዋላችሁ? ሰላም ዋላችሁ? እንዴት ነው? ቸርዬ ሰላም ነው? እንዴት ነው? ሰላም ነው? እንዴት ነው? እንዴት ነው? ሰላም ነው ቸርዬ? ከተማሪዎች ተልከን የመጣ ነው። ይሄኛው ደግሞ ከተማሪ ልጅ ሰለሞን ቦጋለ እቡ የተባለ ተማሪ ከሱ የተላከ ስጦታ ነው። አብረን ከፍቷል። ይህንን ይመስላል እንግዲህ ከተማሪ ሰለሞን ቦጋለ እቡ ይላል። እሱ ነው ይሄን ስጦታ የላከው። ቸሪ አመሰግናለሁ። ጌታ ይባርክልኝ። ወይ ጉድ! ክበርልን ብለናል መምህራችን። እሺ እግዚአብሔር ያክብራችሁ። አሜን። የሚገርም ነው። አብረን እቺን የክብር ኬክ እንቁረሳት። ቸሪ እዛ ትንሽ እንጨዋወታለን። እሺ እናመሰግናለን። ትንሽ እንጨዋወት ቸርዬ? ይቻላል። እሺ አረፍ እንመስገናለን። እንዴት ናችሁ? እግዚአብሔር ይመስገን። ከድሮ ከነባር ተማሪዎች መልእክት ተልከን መጣን። የጻድቁ ዮሐንስ ተማሪዎች ናቸው። ወደ ኋላ እንመለስና እስኪ ጻድቁ መቼ ነበር? መቼ ዓመተ ምህረት ነው? እንዴት ነው? ትንሽ እናስታውስ። የሚገርም ነው። ጻድቁ ቲንክ በ86 ይመስለኛል። አንድ 2 ዓመት ነው የቆየሁት። ከመጀመሪያ ቲቪ ደርሰውና አሜሪካ ሲሄድ ትሄዳለህ ተባልኩ። እንዴ እኛ ያሳብር ነገር ነበር የገጠመኝ። ለምን መሄድ አለብህ? ሄድኩኝ። እዛ 2 ዓመት እንደቆየሁ ነው እንግዲህ ወደ ጻድቁ የመጣሁት። ጻድቁ ምን ያክል ዓመት? ጻድቁ 2 ዓመት። 2 ዓመት። ኦኬ። መደንገጥም መደሰትም ዝም ብሎ የተቀላቀለ ስሜት ላይ ነው ያለሁት። ደህና ነህ? እንደምን አለህ? እንዴት ነው ኑሮ? እጅግ በጣም ጌታ ያክብርልኝ እላለሁ። እንግዲህ እንዳከበራችሁን ጌታ ያክብራችሁ፣ መልካሙን ነገር ይስጣችሁ። ጥሩ ነው። ለሌሎች አስተማሪዎችም ሞራል ይሰጣል። ለሌሎች ልጆችም ጥሩ መንገድ የሚያሳይ ነው። በእውነቱ ስላሰባችሁን እግዚአብሔር ያስባችሁ እንላለን። ወንድሜ ደህና ነህ? በተረፈ ቅርብ ጊዜ ከስንት ዓመት በፊት እኮ አይው ነበር እዚህ ነበር አይደል? የዛሬ 2 ዓመት ምናምን ኤግዛክትሊ። አዎ ያኔ ነው ያየሁት እኔ። እሳቸውን አረሳ ምናልባት ቲቸርዬ እንደው ትምህርት ቤታችንን እናስታውሰውና በቅርብ ጊዜ አይተው ታውቃለህ? ከ3 ዓመት በፊት አይቻለሁ መሰለኝ ለሆነ ስራ በአጋጣሚ ሄጄ እና ትምህርት ቤቱ እውነት ነው ታሪካዊ ነው። ባይዘወይ I can say it equivalent to እንዲያውም ከፋሲለደስ በላይ ታሪክ ያለው ነው ጻድቁ። ግን ፋሲለደስ አሁን ተደራጅተው የሚሰሩት የሚያግዙት የሚጠግኑት ልጆች አሉ። እና እኔ እዚህ ከጻድቁ ደግሞ እዚህ ነው የመጣሁት። ምንድነው የምትለው አንገር በሰራ ነበርና ውስጥ የሚያየው ለምንድን ነው እዛች ትምህርት ቤት ላይ ብቻ ተኮሩላለሁ። ያሲን አሁን ከፍተኛው ትምህርት ቤት ነው፣ ከታች ነው ግን ነገሮች መሰራት ያለባቸው። ሰሞኑን ታየው እንደሆነ አሁን እዚህ ህብረትም እየሰሩ ነው ያሉት። እንግዲህ ታሪኩን ስትወስድ ከነሱ ጋር ነው። ያው ልዕልተናኛ ወርቅ ይባል ነበር እና አሁን ጥሩ ነው ያሰባችሁት። እኔ በእውነት ያቅሜን እንግዲህ ለማድረግ ልጆቹ የምትሉኝን ለማድረግ አቅሜ የፈቀደው ለማበርከት ከምንም በላይ ፈቃደኛ ነኝ። 3 ዓመት ያስተማር አልመሰለኝም። እኔ ራሱ ረጅም ዓመት እንዳስተማረ ሰው ካይምሯቸው ከተማሪዎች አይምሮ አልጠፋም እና
ምንድነው ሚስጥሩስ እንደዛ የሆነበትና ተማሪዎች ደግሞ አንተን ስለሚሰሙ መልእክት ብታስተላልፍ? የሚመስለኝ እኔ አንድ ዝም ብሎ ከተፈጥሮ የተሰጠኝ ነገር አለ ብዬ አስባለሁ። ምንድነው ኮንሰርን ነኝ ለተማሪዎችም ለትምህርቱም ኮንሰርን ነኝ እና ቅድም እንዳልኳችሁ ይፎግሩኝ ነበር የምለው ለምንድነው አጥብቄ ይዛለሁና በተለይ እዚህ ወጣ ያሉ ተማሪዎች በጣም ነው የሚፎግሩን። እውነት ነው። በተቃራኒው ደግሞ እነዚህ ቀለም ናቸው ማለት ናቸው የትምህርት የሚወዱ ልጆች በጣም ነው ማቀርብ ለሌላው። የሚገርመው አንድ ታሪክ ልንገራቸው። ባለቤት የመምህር ናትና ለካ እዚሁ ጻድቁ መሰለኝ ያስተማርኩት ልጅ አላሉ አሁን ጋር ይነዳል አሉኝ። የሚገርማቸው እና የኔን ባለቤት ይዟት ይመጣል እዚህ ካራዳ ዕቃ ይዘህ ስትመጣ ማለት ነው ወፍጮ ቆይታ እኔ በዚህ አልፌ ሲሄድ ይሄ መናጢ ሰውዬ ይላታል። ባለቤት የመሆኗን አላወቀም። ምንድነው አለች። አይ እንዲያው ጠዋት ማታ በገባ ቁጥር የቤት ስራ ሰራ አልሰራህ እያለ እየጨቀጨቀኝ እንዲያው አይ የተረገመ ይላል። እሷም ባለቤት የመሆኗን አልነገረችውም። አይ ወንድሜ ዛሬም እንደዛም አታስብ፣ እሱ የት ያውቃል አታገኘው። አሁን እሱ እኮ ረስቶሃል፣ ይደክም የነበረው ላንተ ብሎ ነው ስለውና ነገሩ ያለ ኋላ ትነግረኛለች። እና ተገረምኩ። እንደዚህ አይነት ነገር አለ እንዳልሽው ልጆቹ እኔም በልጅነት ያሳለፍኩት እንደዛ ነው። የግድ ነው ይገጥማል እንደዚህ አይነት ነገር። ቢሰማ ደግሞ ያኔ አሁን ጋር የሚነዳው እዛ ቦታ ላይ ባልተቀመጠ ነበር ያመዋል። እኔ ግን የገረመኝ እሱ መንጸጸት ነው የነበረበት ነው የምለው። እውነት ነው ባለመስማቴ ነው ማለት የነበረበት እንጂ እንደዛ አድርጎ ማሰብ አልነበረትም እላለሁ። ግን to be honest 99% እንደዚህ አይነት አንዳንድ ሰው የተለየ ሊመጣ ይችላል እንጂ ባረክ ነው። አሜን። እግዚአብሔር ይባርካችሁ እናንተንም እነሱንም። እንግዲህ ምን እንላለን?